بسم الله الحمد لله والصلاة والسلام على من لا نبي بعده وبعد بدنا يتكبراتو اهد وندموچي በያላችሁበት የአላህ ሰላም ዝነት ተበቃዩ ይሁንላችሁ እያልኩኝ እንዲሁም ክርስቲያን ወገኖቻችን هل سمعتم ماذا تقول أسطورة عن قصة شجرة عيد الميلاد ስለ የገና ዛፍ አፈ ታሪክ ምን እንደሆነ ሰምታችኋልን? عندما نعود إلى قصة ميلاد سيد المسيح في الإنجيل المقدس لا نجد بها ذكر لأي شجرة أي لا يوجد በመጽሐፍ ቅዱስ ውስጥ የኢየሱስ ክርስቶስ ልደት ታሪክ መለስ ብለን ስንመለከት ምንድነው ስለማንኛውም የዛፍ ምንም እንዳልተጠቀሰ እናያለን ማለት ነው። بين حدث الميلاد وشجرة الميلاد በልደት ክስተትና እንዲሁም በገና ዛፍ መካከል ምንም ግንኙነት የለውም። ይህ እኔ አይደለም ያልኩት ታሪክ ተመራማሪ የሆነው እንዲሁም ደግሞ ሳይካትሪክስ ስለንቦና እንዲሁም ደግሞ በሕክምና ዘርፍ ላይ የኮፕቲክ ክርስቲያን ውስጥ ብዙ መጣጥፎችና እንዲሁም ደግሞ የቦን ክሊኒክ መስራች የሆነው ጆሴፍ መምዱህ የሚባል ሰውዬ ነው ማለት ነው። نتساءل من أين جاءت هذه العادة ومتى بدأت ይህ ልማድ ከየት መጣ? ግንኙነት ከሌለው ከኢየሱስ ልደት ጋር እንዲሁም ክስተት ጋር በገና ዛፍ ያለው ግንኙነት ከየት መጣ? አሁን በሀገራችን ዛፍ ተቆርጦ ጽድ ተቆርጦ ቤት ለማሳመርም ሆነ ለበዓል የሚደረገው ይህ ልማድ ከየት መጣ እና መች ተጀመረ? ومتى بدأت لماذا تزين شجرة عيد الميلاد የገና ዛፍን ለምን ቤት ውስጥ አስገብተን እናጌጣለን? በመጽሐፍ ቅዱስ ውስጥም ሆነ ከኢየሱስ ልደት ጋር ካልተያያዘ ለምንድነው የምናስጌጠው ማለት ነው? شجرة عيد الميلاد هي إحدى أكثر تقاليد عيد الميلاد المجيد انتشارا የገና ዛፍ በጣም ከተስፋፋበት የገና ወጎች አንዱ إحدى أكثر تقاليد عيد الميلاد المجيد انتشارا يتسفافانو العادة بوضع بشجرة دائمة الخضرة تكون عادة شجرة صروة أو صنابر الداخل البيت وتزيينها بالرجوع إلى إحدى المؤسسات العلمية كل جزء يما يرقف زاف انديوم أبزانيا وجزء የሳይፐርስ ወይም እንዲሁም የጥድ ዛፍ ምንለው ማለት ነው በቤት ውስጥ በማስቀመጥ እና በማስጌጥ እንደ ሳይክሎፒዲያ ገለጻ بالرجوع إلى إحدى المؤسسات العلمية በጣም ጥንታዊ ዘገባ አፈ ታሪክ እንደሆነ نلاحظ بأن أقدم رويات أسطورة ربما قد بدأت من قديس شهيد بونيافيس الراهب والمبشر بريطاني الذي نظم كنيسة في فرنسا والألمانية في القرون الوسطى ይህ አፈ ታሪክ የመነጨው በመካከለኛው ዘመን القرون الوسطى በ8ኛው ሴንቸሪ ክፍል ዘመን እንደሆነ ይተርክልናል ማለት ነው። በ680 እስከ 754 በፈረንሳይና በጀርመን በቤተክርስቲያን ያደራጀው የብሪታንያ መንኩሴ የሆነው ቅዱስ ቦንፌስ ሊሆን ይችላል ብሎ ያስቀምጥልናል ማለት ነው። በጀርመን ውስጥ የጥድ ደኖቹ የጫካ ነጎድጓድ ውስጥ አርማውያን ወይም ጣዖት አምላኪዎች አምላኪ የሆነውን ቶረን የሚያመልኩ አንዳንድ ጎሳዎች ማስዋብና እንዲሁም በአንዱ ላይ የሰውን ሰው በመሰዋት ማቅረብ የተለመደ ነው በጀርመን ውስጥ ማለት ነው ብሎ ያስቀምጥልናል ማለት ነው መጽሐፉ። እና ክርስቲያኖች ከየት ነው ይሄንን የጣዖት ድርጊትና አምልኮት ከየት ያመጣችሁት? እናንተ ነው እንጠይቅ ማለት ነው። ይሄንን ከየት ነው ያመጣችሁት? በጨዋ መልክ መልሱልኝ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ከቻላችሁ ኮፒ ሊንክ ሼር ዲዩት ማድረግን እንዳትረሱ።